ኮረብታ ጫፍ ላይ ያለው ተኩላ በጭራሽ ኮረብታ እንደሚወጣው ተኩላ አይራብም። ለብቻ መጓዝ ወይም ማንም ሳይደግፈን መጓዝ ቀላል አይደለም። ግን ጉዟችሁን የምትቀጥሉ ከሆነ ለራሳችሁ ታማኝ መሆን አለባችሁ። በመጨረሻም ዋጋ ይኖረዋል። አስቸጋሪውን እርምጃ መራመድ ከቻላችሁ ብቻችሁን ትራመዳላችሁ። ስለዚህ እናንተን ጠንካራ የሚያደርጋችሁ ብቻችሁን የምትራመዱት እርምጃ ነው። ይህ እርምጃ የእናንተን ጸባይ የምትገነቡት ነው። ብቻችሁን እየታገላችሁ ላላችሁ የሚተቿችሁን የምትታገሉ ሁሉ ጠንክራችሁ ወደፊት ተራመዱ። በእርግጥ ይህ እርምጃ አስቸጋሪ ሊሆን ይችላል፣ ግን ፈታኝ እርምጃ መዳረሻው ታላቅ ነው። ከባድ የሆነ ዳገታማ መወጣጫ የሚመራን ወደሚያምር እይታ ነው። መጨረሻ ዋጋ ይኖረዋል። ለምን እንደታጫችሁ ካሳያችሁ ትክክለኛው ሰው በህይወታችሁ እየታዩ ይመጣሉ። ግን ለውን ጊዜ እንደ ብቸኛ ተኩላ አትሁኑ። የተወሰኑ ሰዎች የሚያደንቁት የተለየ ኳሊቲ ይኖራቸዋል፣ ምክንያቱም አብዛኞች አይታደሉትም። ጥቂቶች ብቻ የሚረዱት ጥንካሬ ይኖራቸዋል፣ ምክንያቱም ብዙዎች ስለሌላቸው። ስለዚህ ተስፋ አትቁረጡ። በዚህ ምድር ላይ ራሳችሁን ዝቅ አታድርጉት። የተወለዳችሁት ቀጥ ብላችሁ ለመቆም ነው። የተወለዳችሁት መሪ ለመሆን ቢሆንስ? ማለትም መንጋውን ለመምራት። እንደሚባለው ከሆነ ኮረብታ ላይ የወጣ ተኩላ በጭራሽ ኮረብታው ላይ እንደሚወጣው ተኩላ አይራብም። ሁሌም እንደዛ ተኩላ ልትሆኑ ይገባል። ማለትም ኮረብታውን እንደሚወጣው ሁሌም ለማደግ ተራቡ። አእምሯችሁን ለመመገብ፣ ከፍተኛውን ደረጃ ለመውጣት ራሳችሁን ከፍ ማድረግ ትችላላችሁ። ወደ ኋላ አትመልከቱ። ይልቁንስ ሁሌ ልትመለከቱት የሚገባው ወደፊት ነው፣ ለቀጣይ ጉዞ ማለትም ለስኬት። ለተወሰነ ጊዜ ብቻችሁን መጓዝ ካለባችሁ ምንም ማለት አይደለም። ብቻ ለመጓዝ የተሻለ የሚሆነው ግን ትክክለኛውን አቅጣጫ ይዛችሁ ስትጓዙ ነው። ማለትም መንጋውን በተሳሳተ አቅጣጫ ከመከተል ይልቅ ጠንካራ ልትሆኑ ይገባል። የተለየ ሁኑ፣ ምክንያቱም እጣ ፋንታችሁ በእጃችሁ ነው።